2018 የክብር ዓመት ነው። ካህናቱም ከዳመናው የተነሳ እግዚአብሔር ክብር እንደ እኛ ቸርች የእግዚአብሔር ክብር ቤቱን እንኳን አደረሳችሁ፣ እንኳን አደረሰን። 2018 የክብር ዓመታችን ነው። ይህ አዋጅ የሚታወጀው ከጸሎት ሰሚ ኢየሱስ ቤተሳይዳ ቤተክርስቲያን 2018 የክብር ዓመት ነው። ምክንያቱም መጽሐፍ ሲናገር ሁለተኛ ዜና ምዕራፍ 5 ቁጥር 14 ላይ ሄዳችሁ ሲታነቡ የእግዚአብሔር ክብር የእግዚአብሔርን ቤት ሞልቶት ነበር ይላል። ካህናቱም ከዳመናው የተነሳ ማቆምና ማገልገል አልቻሉ። እነሱ የወጡት ለማገልገል ነው፣ ጉባኤን ለማገልገል ማለት ነው። የእግዚአብሔር ክብር ግን ሲለቀቅ መቆም አይደለም ማገልገል አልቻሉ። ሃሌሉያ። ስለዚህ እንደ ቤተ ክርስቲያናችን ይሄንን ዓመት ለምድሪቷ አውጀናል፣ ለኢትዮጵያ አውጀናል። በጌታ በኢየሱስ ስም ከክብር የተነሳ የእግዚአብሔር ክብር ሲገለጥ ምድሪቷ ታርፋለች። ክብር ሲገለጥ ሕዝብ ይድናል። የእግዚአብሔር ክብር ሲገለጥ ብዙ ማህበራዊ፣ ብዙ ኢኮኖሚ ይቀየራል። የእግዚአብሔር ክብር ሲለቀቅ፣ የእግዚአብሔር ክብር ቤቱን ሲሞላ ማድከም ይቀራል። ደክመን ጥረን አናገለግልም፣ ራሱ እግዚአብሔር ያገለግላል። ፊት ለፊታችን ላይ አሁን እየገባንበት ያለ ዓመት የክብር ዓመታችን ነው 2018 በጌታ በኢየሱስ ስም ይሄን ድምፅ እየሰማችሁ ያላችሁ አገር ውስጥም ያላችሁ አገር ውጭም ያላችሁ ይሄ ድምፅ ከሰማችሁበት ደቂቃና ማይክሮ ሰከንድ ጀምሮ ክብር በቤታችሁ ላይ ያርፋል። የአምላካችን የእግዚአብሔር ክብር የኢየሱስ ክብር ቤታችሁ ላይ ያርፋል። በኢየሱስ ክርስቶስም የሞተ ነገራችሁ ከዚህ ክብር የተነሳ ይነሳ። በኢየሱስ ክርስቶስም የተበላሸባችሁ ነገር ከዚህ ክብር የተነሳ አሁን ይስተካከላል። በተለያየ እየተጨናነቃችሁ አላችሁ፣ በህመም ውስጥ አላችሁ። ይሄ ክብር በኢየሱስም ፈውስን ወደ ቤታችሁ ያመጣል። ይሄ ክብር ፈውሳችሁን ያረጋግጣል። ክብር ሃሌሉያ ሻጋዱጉ ዳላባባባባባ ሃሌሉያ ክብር የእግዚአብሔር ክብር እንደ እኛ ቸርች የእግዚአብሔር ክብር ቤቱን ይሞላል። 2018 ከአራቱም አቅጣጫ ማት ይቻላል። የእግዚአብሔር ዳመና የእግዚአብሔር እጅ ቤታችን ላይ ይገኛል። ሃሌሉያ አሚን ያላችሁ አዎኑንላችሁ። መልእክት እንደሰማችሁ ሼር አድርጉ፣ ኮፒ ሊንክ አድርጉ፣ ለሌሎች አድርሱልኝ። ይሄ መልእክት ለዓለም ሁሉ ይድረስ፣ ለዓለም ሁሉ። ኦ ሃሌሉያ ክብር ያገኛችኋል፣ ሞገስ ያገኛችኋል፣ ጸጋ ያገኛችኋል፣ በረከት ያገኛችኋል፣ ስኬት ያገኛችኋል። አወጅኩባችሁ 2018 እንደቀደሙ ዓመታቶች አይሆንባችሁ። እንደቀደሙ እንዳለፉ ዓመታቶች የኪሳራ ዓመት አይደለም፣ የጥረት አይደለም፣ የጭንቀት አይደለም፣ የመቸገር አይደለም። 2018 እግዚአብሔር ራሱ እጁን የሚልክበት የእግዚአብሔር ክብር ቤቱን የሚሞላበት የእግዚአብሔር ክብር ቸርቹን የሚሞላበት የእግዚአብሔር ክብር አካባቢን የሚሞላበት የእግዚአብሔር ክብር ኢትዮጵያን የሚሞላበት ሃሌሉያ የሪቫይቫል ዓመት የእግዚአብሔር ዳመና ቤቱንና ኢትዮጵያን አካባቢያችሁን የሚሞላበት ዓመት ነው 2018 የኔ ዘመድ